What's up, everybody? With a piece of Almighty God up for you, and welcome to this channel to improve your speaking skill with Mr. Alex. Today we're gonna see the best, tongue twister. ዛሬ በጣም አሪፍ የሆነ ታንግ ትዊስተር እናያለን። ታንግ ትዊስተር ማለት የአፍ መፍታቻ የምንለው ማለት ነው። እነዚህ ነገሮች ለምሳሌ ማለት የአፍ መፍታቻ ወይ ደግሞ ታንግ ትዊስተር የምንለው ጥቅሙ ምንድን ነው ለምትሉት የአፍ መፍታቻ ወይ ደግሞ ታንግ ትዊስተር በድግግሞሽ የምንጠቀመው ከሆነ በአጭር ጊዜ ከእንግሊዝኛው ጋር እንድንለማመድ ያደርገናል። ሁለተኛው የታንግ ትዊስተር ጥቅሙ በድግግሞሽ የምንጠቀመው ከሆነ በአጭር ጊዜ በፍጥነት የማንበብ ችሎታ ለማዳበር ይረዳናል ማለት ነው። ኦኬ አብረን እንበለው። ሲነበብ በፍጥነት ነው የሚነበበው። ቤቲ ባውት በደር በደር በት በደር ወዝ ቢደር ቢተር ነው። ኢትዮጵያን አክሰንት ከሆነ እንዴት ነው የምናነበው? ቤቲ ባውት በተር በት በተር ወዝ ቢተር ነው። ግን አሜሪካን ከሆነ ቤቲ ባውድ butter was bitter. Betty bought butter, but butter was bitter. በፍጥነት እናድርገው። Betty bought butter, but butter was bitter. 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 You're gonna just add a little bit of speed. ትንሽዬ ፍጥነት መጨመር መቻል አለባችሁ። ለምሳሌ ኢትዮጵያን ከሆነ ቤቲ ቦት በተር በት በተር ወስ ቢተር። ቤቲ ቦት በተር በት በተር ወስ ቢተር ነው የምንለው። አሜሪካን ከሆነ ግን ቤቲ ቦት በተር በተር ወስ ቢተር። እችኛዋ ቲ ዲ ሳውንድ ይኖራላችኋል። በተር ቢተር በር ቤቲ ነው የምትሉት። ቤቲ ቦት በተር but butter was bitter. Betty bought butter, 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 but butter was bitter. You can say Betty bought butter, but butter was bitter. እናንተም በፍጥነት ደጋሙት እና በሉት። አሜሪካን አክሰንት ልክ እንዳልኳችሁ Betty bought butter, but butter was bitter ነው የምትሉት። ሲሚለር ቤት ዲ ሳውንድ ይኖራታል። በት የምንላት ራሱ በር ነው የምንሉት። Betty bought butter, but butter was bitter. 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 You can add a little bit of speed. ስለዚህ ትንሽ ፈጠን ብላችሁ ነው የምታነቡት። በኦንላይን መማር የምትፈልጉ ካላችሁ በዚህኛው ስልክ ቁጥር ደውላችሁ ለተጨማሪ መረጃ መጠየቅ ትችላላችሁ። ሜጋ አፕዴሽን ፕሮጀክቱ wherever you are, stay blessed.